የሚያንገዳግድ ነገር ሲመጣ ይሄን ነው መጸለይ ያለበት። አቤቱ ክንዴን አበርታ። ለምን መሰለ? ካንተ አቅም በላይ ነው፣ ካንተ ጉልበቱ ውጪ ነው፣ እማጠብቀው ነው። ኢየሱስ ክርስቶስን ለማስወገድ ገጥመውታል። ጌታ ኢየሱስ ክርስቶስ ተንበርክኮ እንደዚህ ያለ፣ አባት ሆይ ብትወድጂ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን አልቲሜትሊ የኢየሱስ ጸሎት ነው አይደለኛ? ጸሎት ነህምያ የሆነ ቅጥር እንዳይሰራ ነው ታገሉት። ኢየሱስ የዘላለም ድነትን እንዳይፈጽም ነው ትግሉ። የሰው ልጆችን ሁሉ ለማዳን እየሄደ ያለውን መንገድ ለማስቆም ነው ትግሉ። ተንበርክኮ በአባቱ ፊት የደም ላብ እያላበው፣ ሊትራሊ አይደል ያላበው። ስትረሱን ዝም ብላችሁ አስቡት። የሄማቲድሮሲስ የሚሉትን ደም ዱብ ኢየሩሳሌም ከተማ ነህምያ መጥቶ ህዝቡን አስተባብሮ ያንን የሚያክል የኢየሩሳሌም ከተማ ቅጥር በ52 ቀናት ተሰርቶ ተጠናቋል። እና አሁን 50 ቀናት አካባቢ ላይ ነው ያለው። በዚህኛው ቀን ላይ የከተማው ወይንም የኢየሩሳሌም ቅጥር ተሰርቶ አለቀ እና በሮቹን ማቆም ነው የቀረ ይላል። ቅጥሩ ተሰርቶ እንደ ተጠናቀቀ፣ ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ። ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ። በጣም ነው የሚገርመው በእውነት። ቅጥሩ ሊጀመር ሲል ሰምተዋል። ቅጥሩ ሊጀመር ሲል ሰምተው እንዳይጀመር እንዳይሰራ ጦቢያ፣ ሰንበላጥና አረባዊው ጌሳም በጣም በተቻላቸው መጠን በፕሮፓጋንዳ በንግግር በጣም በብዙ መንገድ ትጥቁን ሊያስፈቱ ታግለውታል። አንተ ኢየሩሳሌምን ቅጥሯን ሰርተህ በህዝቡ ላይ ንጉስ ልትሆን እንዳሰብክ ሰምተናል። በጣም ከባድ ሰው ነው ነህምያ። ባይዘው አሉኝ እንዴ ብሎ ልቡ አይረድም። ራሳችሁ ናችሁ የፈጠራችሁት። ማንም ንጉስ ለመሆን ያቀደ የለም፣ ንጉስ የሚሆንም የለም። ቅጥር ነው እየሰራን ያለው። ቅጥሩን ስንጨርስ እኔም ወደ ስራዬ እመለሳለሁ። ይሄ የእናንተ ውሸት ነው፣ የውሸት ወሬ ይላል። ወደ ቤተ መቅደስ ወረዱ። አሕዛቦች እኮ ናቸው። ወደ ቤተ መቅደስ ወረዱና ገንዘብ ከፍለው ነብይ ገዙ። ነብይ ገዙና ነህምያ ጋር ሄደህ እግዚአብሔር እንዳለ አድርገህ ተናገር አሉት። ታዲያ ይሄንን ስትናገር ሰውየው አምላካችን እግዚአብሔር ነው የሚለው በየወሬው መሃል። ይሄንን ስትናገር እጁ ይዝላል፣ ጉልበታቸው ይደክማል፣ ስራውን ያቆሙታል። ለምንድነው ይሄንን የተናገረው? ሰዎች ሊገድሉ ይመጣሉ። በሌሊት ነው ሊገድሉ የሚመጡት። እግዚአብሔር እንዳለው አድርጎ ነው እየነገረው ያለው። ከዛ ጦቢያና ሰንበላጥ ወታደሮቻቸውን ይዘው መጥተው በቤተ መቅደስ ሊገሉት ነው። ነህምያን ቤተ መቅደስ ውስጥ ሊገሉት ነው ባይዘው እና ናና ሸሽተ አምልጠ ቤተ መቅደስ ናና ግባ፣ ተዘስ በሩን እንዘጋባቸዋለን ሲለው የምትቀጥለው ቁጥር 11 እኔ ግን እንደ እኔ ያለ ሰው ሸሽቶ ይደበቃል? አሁን ይሄ ቅጥር የሚሰራን ህዝብ ትቼ ሮጬ ልደበቅ ነው አሁን እኔ? ቀጥሎ እንደዚህ አለ፣ ወይስ ደግሞ ህይወቱን ለማዳን ሲል ወደ ቤተ መቅደስ መግባት ይገባዋልን? አልሄድም አሉ። በእኔ ላይ ትንቢት የተናገረው ጦቢያና ሰንበላጥ በገንዘብ ስለደለሉት እንጂ እግዚአብሔር ሮጣ አምልጥ፣ ቶሎ ብለህ ተደበቅ፣ በር ዝጋ ይልሃል ቤተ መቅደስ ውስጥ ስትባሉ። ለዛውም ቤተ መቅደስ ነው ናና ሽሽ የተባለው። ግባና በር እንዝጋ ቤተ መቅደስ። ምን አቁመህን ያሉት? ቅጥር መስራት አቁም፣ ታው እየሰራ ብትገደል ሲሉት ነህምያ እንደዚህ ያለ፣ እንደኔ ነሶ ሮጦ ይደበቃል፣ እንደኔ ነሶ ሸሽቶ ይሰወራል። አዎ ከገደሉኝም ቅጥሩን እየሰራሁ ልሙት። የቤተ መቅደሱ ባለቤት ነው ቅጥር ስራ ያለኝ። ቀጥሎ እንደዚህ ያለ እያወራ ያለ ዲዘርን እኮ ነው ያደረገው። ዲዘርን አደረገው ተቃል እያወራ ያለ እግዚአብሔር አላከህም አለው። ይኸውልህ አለው መቼስ እግዚአብሔር አይናችሁን ይክፈት። አንተንማ እግዚአብሔር አላከህም። ጦቢያና ሰንበላት ከኋላ እንደውም አያቸዋለሁ አለው። ንግግር መሃል ገንዘብ አያለው አለው። ተገዝተህ ነው እንዴ? የእግዚአብሔር ሰው በገንዘብ ተገዝቶ የእግዚአብሔርን ሰው ሊያስገድል መቼም የእግዚአብሔር የሆነው ነገር ሊገባቸው አይችልም። እነዚህ ሰዎች ታርጌታቸው ነህምያን ማስገደል ብቻ ሳይሆን ነህምያን ቅጥሩን እንዳይሰራ መከልከል ነው። ኢየሩሳሌም ተመልሳ መቆም የለባትም። ቤተ መቅደሱ መሰራት የለበትም። አምልኮተ እግዚአብሔር መቅረብ የለበትም። እኛ ባሪያ አርገን ይዘናቸዋል፣ ማምለጥ የለባቸውም ነው ጉዳዩ። ነህምያ የሚባል ግለሰብ መግደል ብቻ ሳይሆን የአባቶቻቸው ከተማ እንዳይሰራ፣ ቤተ መቅደሱ እንዳይገነባ፣ አምልኮተ እግዚአብሔር እንዳይጀመር ነው ጉዳዩ። የኪንግደም ነው። ይሄንን አንደርስታንድ ማድረግ አለባችሁ። በዚህ ጊዜ ነው ነህምያ ልክ እነ ሸማያን ምናምን ሲልኩበት
ቤተ መቅደስ ውስጥ ድረስ እንደገቡ ሲያይ እንደዚህ ያለ ነህምያ፣ አቤቱ ክንዴን አበርታ። ምን ያክል ቴምፕትድ ቢሆን ነው ጉዳዩ? ምን ያክል ቴምፕትድ ነው? ለምን የህዝቡ እጅ ይላላል አለ። በቃ አሁን እንደዚህ ሆነ። ይላላል እንዳይሰሩ ለማድረግ ነው ትግሉ። እና አቤቱ እጄን አበርታ። መጽሐፍ ቅዱስ የሚቀጥሉትን ምዕራፎች ማንበብ ነው። ከቁጥር 15 በኋላ ያለው ስታነቡ ቅጥሩ ተሰርቶ ተጠናቀቀ፣ በሮቹም ተገጠሙ፣ እግዚአብሔር አበረታው። እንዴና አበርታ ሲል እግዚአብሔር ከስር መጥቶ እግዚአብሔር ደገፈው። የእግዚአብሔር የሆነውን ነገር ስትጀምሩ በእናንተ ህይወት ላይ የእግዚአብሔር የሆነው አጀንዳ ሲጀምር በማትጠብቁት መንገድ ነው ጠላት የሚመጣ። ፖለቲካል አረጉት አልቻሉም፣ ሶሻል አረጉት አልቻሉም፣ ኢኮኖሚካሊ ብሎክ አረጓቸው። ባይዘው ብሎክ የሚበላ እስኪታጣ እኮ አረጓቸዋል፣ አልቻሏቸው። ሰዎቹ ያን ሁሉ እያለፉ ይሰራሉ። መጨረሻ ላይ አልቲሜትሊ ልናገኛቸው የምንችለው በዚህ ጉዳይ ነው። መጡ፣ አለፉ። ይሄንን አቤቱ ክንዳችንን አበርታ። የመጨረሻ ዘመን ነው፣ የመጨረሻ ሰዓት ነው። ላስት ዴይስ ኢየሱስ በክብር የሚመጣበት ጊዜ ነው። እንዳይላላጃችሁ ቅጥራችንን ሰርተን ጨርሰን መሄዳለን። ሰዎች መዳን አለባቸው። ብዙ ሰው መትረፍ አለበት። የተበላሸው የቸርች መልክ መመለስ አለበት። ዲስቶርትድ የሆነ መልክ መመለስ አለበት። ወዳጆቼ መመለስ አለበት፣ መስተካከል አለበት። ቤተ ክርስቲያን ውበቷ መምጣት አለበት። ክርስቶስ ንጉሷ መሆኑ መታየት አለበት። you have to be serious። እጃቸውን ቢያላሉስ ኖሮ ምንድነው የሚፈጠረው? አለማላላታቸው መጥበቁና መጠንከራቸውን እኮ ነው የተጻፈው። ቢላላስ ቅጥሩ ባይሰራስ ምዕራፍ 2 ቁጥር 17 ላይ ያለው ቃል ይፈጸም ነበር። መሳለቂያ። ታርጌቱ ምንድነው? ጠላት መሳለቅ ብል ይኸው እንደዚህ አይነት ወንጌል አለ። አሁን ማስባል ታርጌቱ ከእናንተ ጋር አይደለም፣ ከወንጌል ጋር ነው። ኢየሱስ ከሞተበት ጉዳይ ጋር ነው። የክርስቶስን መልክ ማበላሸት ነው የጠላት ታርጌት። የሚያንገዳግድ ነገር ሲመጣ ይሄን ነው መጸለይ ያለበት። አቤቱ ክንዴን አበርታ። ለምን መሰለ? ካንተ አቅም በላይ ነው፣ ካንተ ጉልበቱ ውጪ ነው፣ እማጠብቀው ነው። ሸማያን እንዴት ይጠብቃል? አሁን ይሄ ሰው ሸማያን ሊቀ ካህን የሆነ ነብይ የሆነን ሰው እንዴት ይጠብቃል? እሱ ቆሞ እንደዚህ ያለው እና ስራውን አቁም እና ተደበቅ ለተወሰነ ጊዜ፣ ከዛስ መምጣታቸው አይቀርም አሉ እና በር ዘግተን ከመጡብን እንይዛለን ሲል አብረን ቅጥር እንሰራለን ብለን ስናስብ ህዝቡ ልብ ታበረታለህ ብዬ ስጠብቅ ልታስገድለኝ አሳልፈ ልሰጠኝ እኔ ችግር የለውም አለው። እኔ አንድ ቀን እሞታለሁ አለው። የኢየሩሳሌም ቅጥር ሳይሰራ ይቅር፣ እነ ዙሩባቤል ቤተ መቅደሱን ሳይሰሩት ይታወት መሳለቂያ ይሁን። ነህምያ የሚባል ሰውዬ ባለ ታሪክ መሆን ፈልጎ አይደለም፣ የእግዚአብሔርን ሥራ መስራት ፈልጎ እንጂ። እንደዚህ አይነት ጸሎት ጌታችን ኢየሱስ ክርስቶስ ጸልያ ትዝ ይላችኋል። የዛን ቀን ኢየሱስ ጸልያ አንድ ጸሎት። ኢየሱስ የገጠመው ትግል የመጨረሻውን የመስቀል ሞት ሊሞት ሲል እኮ የገጠመው ትግል the whole system ነው ፌስ ያደረገው ኢየሱስ። የሮም ወታደሮች 100 አለቃውን ጨምሮ እነ ጲላጦስ እነ ሄሮድስን ጨምሮ ፖለቲካል ሪልሙ ላይ ያሉት በሙሉ ጦር ሰብቀው መጥተዋል። 40 እንዲገረፍ እንዲሰቃይ ወስነውበታል። የሃይማኖት ሕግ መምህራኑ መንፈሳዊውን ዓለም እንመራዋለን ብለው የሚያስቡት ሳንሄድሪኑን ጨምሮ ሊቀ ካህኑን ጨምሮ ድፍን የአይሁድ የሸንጎ አባላት እንዲሰቀል ሕግ በእጃቸው ላይ ይዘው ፊቱ ቆመዋል። ፋይናንሻል ሲስተሙ 30 ጥሬ ብር ትራንዛክት ሊያደርግ ነው ኢየሱስ ላይ። ሁሉ ነገር ተባብሮ ኢየሱስ ክርስቶስን ለማስወገድ ገጥመውታል። ጌታ ኢየሱስ ክርስቶስ ተንበርክኮ እንደዚህ ያለ፣ አባት ሆይ ብትወድጂ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን አልቲሜትሊ የኢየሱስ ጸሎት ነው አይደለኛ ጸሎት። ነህምያ የሆነ ቅጥር እንዳይሰራ ነው ታገሉት። ኢየሱስ የዘላለም ድነትን እንዳይፈጽም ነው ትግሉ። የሰው ልጆችን ሁሉ ለማዳን እየሄደ ያለውን መንገድ ለማስቆም ነው ትግሉ። እንበርክኮ በአባቱ ፊት የደም ላብ እያላበው፣ ሊትራሊ አይደል ያላበው። ስትረሱን ዝም ብላችሁ አስቡት። የሄማቲድሮሲስ የሚሉትን ደም ዱብ 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 ክሎትስ ኦፍ ብለድስ አይደል፣ ትሮምቦስ ሊትራሊ ክሎትስ ኦፍ ብለድስ ነው። ከላዩ ላይ ደም ጠብ ጠብ ጠብ
ጸሎት ነው እንዴ? ይሄ ጸሎት እኮ አይደለም። መጸለይ አቃተው አይደለም የሚለው መጽሐፍ። መጸለይ አቃተው እኮ ይላል። ከዛስ ሊያዝን ሊተክዝና ሊጨነቅም ጀመር እኮ ነው የሚለው። ፕሮፐርሊ ተንበርክኮ መጸለይ አቃተው። ለምንድን ነው ኢየሱስ በዚህ አይነት ጭንቀት ውስጥ የሚያልፈው? የእግዚአብሔርን ፈቃድ ለመፈጸም። ነህምያ ለምንድን ነው እዚህ ምጥ ውስጥ የገባው? ቤተ መንግስት ውስጥ ቁጭ ብሎ ጠጅ አሳላፊነቱን እየሰራ እግዚአብሔር በወደደ ጊዜ አባቶቻችንን ከተማ ይስራ ብሎ መተው አይችልም እንዴ? እናንተ ሄዱና የምታደርጉትን አድርጉ፣ እኔ በምችለው ከእናንተ ጋር እቆማለሁ ማለት አይችልም እንዴ? ምንድነው እዛ እሳት መሃል ከቶ ሊገሉ ይፈልጋሉ፣ ልትገደል ነው እየተባለ እንደዚህ አይነት የተቀናጀ መከራ ውስጥ ለምንድን ነው ነህምያ የሚገባው? የእግዚአብሔርን ፈቃድ ለማድረግ። ሰዎቹን እዩዋቸው እስቲ፣ ምንም ፐርሰናል አይደሉም። የእግዚአብሔር መንግስት ጉዳይ። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ይህን ጸሎት መጽሐፍ ሲናገር እግዚአብሔርም የሚያበረታው መልአክ ላከለት ይላል። አበረታው። መጣ፣ ምን እንዳለው አናቅም። አበረታው። ጌታ ኢየሱስ ክርስቶስ ብድግ አለ። ወዴት ነው የተነሳው? ወደ መስቀል ሞት፣ የእግዚአብሔርን ፈቃድ ወደሚፈጽምበት ወደሚጨርስበት ወደዛ። ኢየሱስ ተፈጸመ ሊል ነህምያ ቆሞ ቅጥሩ ተጠናቀቀ እንዳለው ከአንደበቱ አውጥቶ ቅጥሩ አለቀ አለ። ታዲያ ምን እናርግ? ኑ ተሰብሰቡ። እንደዚህ ህዝቡን ሰበሰቡ። የሕጉን መጽሐፍ ይዘው መጡ። ጥቅልሉን አንድ ሰው እንደዚህ ተሸከመ። እዝራ እንደዚህ ከፍ ያለ ቦታ ላይ ቆመ። አንድ ሰው ፊቱ ቆሞ ጥቅሉን እንደዚህ ያዘለት። ቅጥሩ አልቋል፣ ህዝብ ተሰብስቧል። ጥቅልል እንዲይዘውለት እዝራ ቆሞ የእግዚአብሔርን ሕግ ማንበብ ጀመረ። ግማሽ ቀን ያክል። አሁን ገና እኮ ነው፣ አሁን ገና 7 ሰዓት ነው ጠዋት የጀመሩ። እንግዲህ ምናልባት እነሱ early in the morning ግን የጀመሩት እንደኛ 4 ሰዓት ቢጀምሩ 9 ሰዓት ማለት ድረስ ህዝብ ቀጥ ብሎ ቆሞ እዝራ የሕጉን መጽሐፍ ያነበዋል። መጽሐፍ እንደዚህ ይላል፣ ህዝቡ ሁሉ በታላቅ ድምፅ ያለቅሱ ነበር ሕጉን ሲሰሙ። እዝራ ሕጉን ማንበብ በመሃል አቆሞ እንደዚህ ያለ፣ ለምንድን ነው የምታለቅሱት? ይሄ እኮ የለቅሷችን ቀን አይደለም፣ ቅጥራችንን ሰርተን ጨርሰን የምስጋናችን ቀን ነው ሲል ህዝቡ እንደዚህ ያሉ፣ ደስ ብሎን ነው የምናለቅሰው። በአባቶቻችን ከተማ እግራችን ቆሞ ድጋሚ ሕጉን ሰማ ጆሮአችን፣ ደስ ብሏል። መንገዱ ግን እንደዚህ አልነበረም። የሆነ ቀን ደስ ይለናል። አሁንም ደስ እያለ ነው የምንኖረው። መከራው ቀላል አይደለም፣ ግን በእውነት መከራው ቀላል አይደለም። ዛሬ አመስግነን ነው የምንሄደው። ኢየሱስ ጨርሶልናል፣ እኛም ደግሞ ጨርሰን ነው የምንሄደው። አጠናቀን። አንዲት ሰዓት ለቃችሁ እንዳትገዙ። አንዲት ሰዓት በእውነት ነው የምነግራችሁ። የሚጎትት የሚገነጥል የሚቧጥጥ ነገር ሊኖር ይችላል። እጅህን አልፎ ልብህን ሊያደመው ይችላል። አልፈውና ወንጌል ነው። ስጋዬን አይደለም ነፍሴን ቢጠይቀኝ መስጠት ነው ያለብኝ። የሆነ ቀን አለ ከፊታችን፣ እርሱ ደስታውን ያያል የተባለለት ቀን አለ። አብረን ደስታውን እናያለን። እስከዛ ድረስ ግን እነዚህን ጸሎቶች እየጸለይናቸው ነው የምንሄደው። አቤቱ ክንዴን አበርታ። የሆነ ቀን አንተ ሮጠ ልትሄድ ትችላለህ። የሆነ ቀን አትችልም መሮጥ እና አቤቱ። ይሄ እኮ ጸሎት ነው እንዴ? ጸሎት እኮ አይደለም፣ ጸሎት አይደለም ይሄ። ነህምያ ይሄንን ያለው ባይዘ ተንበርክኮ የሆነ ቦታ ተደብቆ አይደለም፣ ቆሞ ነው ቅጥሩን እያየ አቤቱ ያንተን ስራ ነው እየሰራው ያለሁት አለው። ክንዴን አበርታው። ለምን? ሳልጨርሰው ወደ አርጤክስስ እንዳልመለስ። የተወሰነ ቀን ነው የሰጠው ባይዘው ሰውየው። ይሄን ያህል ቀን ወሰነልኝ ይላል። በዚህ ጊዜ ጨርሰና አለው። እሺ ንጉሥ እመለሳለሁ እና አቤቱ ሳልጨርስ እንዳልመለስ ክንዴን አበርታ። የእግዚአብሔርን ስራ ሲሰራ የእግዚአብሔር ሰው ሙሴ ትዝ ይላቸዋል። እስራኤል ከአማሌቅ ጋር ስትዋጋ እግዚአብሔር መጣና እንደዚህ አለው፣ ሙሴ አለው አቤት አለ፣ እጅህን ስታነሳ አማሌቅ ይሸነፋል፣ እጅህን እንዲህ ካረክ ደግሞ እስራኤል ይሸነፋል አለ። ዲያራ እግዚአብሔር ሲለው አይ በቃ እንደዚህ ያርጋል። ሲደክመኝስ አንተን ከደከመ እስራኤል ይወድቃል አለ። ከዛ እንደዚህ ያለ ሞከረ፣ ክንዱ ዛለ ይላል። ቀጥሎ ወገቡም አልቻለ። በዚህ ጊዜ ማናቸው? አሮንና ሆር ሁለቱ መጡ። ያኛው ካህን መጡና ና ሙሴ ያሉት ወሰዱና ይላል አይደል፣ አለት ላይ አስደገፉት። ለወገቡ አለቱ ጥሩ ነው፣ እናንተ ማዛመዱን ስሩት አለት ምናምን ብሎ ጳውሎስ ኢየሱስ ብሎ አለቱን አስደገፉት ይላል። ቀኝና ግራጁን ደግፈውት ቆሙ ይላል። መጽሐፍ እንደዚህ ይላል፣ እስራኤልን ፈጽማ ድል አረገች። ሙሴን የጮኸው ጮት እሱ ነው አይደል? እግዚአብሔር ሆይ ኢያሱ ተዋግቶ ድል አረገ ይላል። ክንዴን አበርታ እኮ ነው አይደል? ዛለ ክንዴ አለ። አዎ ምን ያህል ሰዓት እንደዚህ ላረግ ይችላልው እግዚአብሔር ሆይ። አባቶቻችን በሙሉ ይሄንን እየጸለዩ ነው የመጡት። የእምነታችን ራስና ፈጻሚ ሆኖ ክርስቶስ ይሄንን ጸሎት ጸልዮታል። አባት ሆይ እባክህ ሲለው ኢየሱስ የሚያበረታው መልአክ ተላከለት ይላል። ከኢየሱስ በኋላ ደግሞ አንድ ሰው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሐዋርያው ቅዱስ ጳውሎስ ብቻዬን ቀረው፣ ሁሉ ትተውኝ ሄዱ፣ እግዚአብሔር ሆይ የቀሩትም ደግሞ ሊገሉኝ ነው ሲል
ጌታም ባጠገቤ ቆሞ አበረታ። አቤቱ ክንዴን አበርታ ስትል ኢየሱስ ክርስቶስ እችን ጸሎት ጸልያት ስለሚያውቅ ይመጣል አጠገብህ። ይህንን መንገድን ሄጄዋለሁ ና ይላል። እጅን እንደዚህ እንኳን በወንጌል ጉዳይ ይቅርና በግል ጉዳያችን እንኳን እኮ አይተውና ወንጌል እኮ እሱ ነው። ወንጌልም የራሱ ነው። በግል ጉዳያችሁ እኮ ለጠላቶቻችሁ አሳልፈው አይሰጣችሁ። ክብር ለኢየሱስ ይሁን። አዳኛችን ከኛ ጋራ ነው። ጮክ በሉና አቤቱ ክንዴን አበርታ በሉት። የምትነግዱ ሰዎች፣ ስራ የምትሰሩ ሰዎች፣ በተለያየ ቦታ የምታስተዳድሩ፣ በአገር ደረጃ ትልልቅ ቦታ ላይ ያላችሁ ሰዎች አይኖ መንገዱ ቀላል እንዳልሆነ ክንድ የሚያዝል ጉልበት የሚያሳጣ ሲስተሙ ያለው ነገር በሙሉ አቅም የሚያሳጣ ቢሆንም እቺን ጸሎት ግን እኛም እንደ ነህምያ እንጸልያታለን። እኔ መውጣት አልችልም፣ እኔ መሮጥ አልችልም፣ እኔ ማሸነፍ አልችልም እና እየይዘዋለን። አቤቱ ክንዴን አያውን እበረታለሁ ብቻ አይደለም አበርታኝ። ይሄ ጩኸት ነው፣ ምጥ ነው፣ ልመና ነው፣ ጸሎት ነው፣ ሁሉም ነገር ነው። ይሄ አያቸውን እንትኗ አጭር ነች አይደል? ንግግሯ በጣም አጭር ናት። ሁሉንም ነገር ጠቅለላ ምጮህ ናት። እየጎተቱ የሚያሰቃዩትን እየተሰራ ያለውን ቅጥር እየተባበረ እየሰራ ያለውን ህዝብ ሁሉ የሚጠቀልል ምጥ ነው ያማጠው። ክብር ለኢየሱስ ይሁን። አቤቱ ክንዴን አበርታ በሉት። ዝላችኋል፣ ደክማችኋል፣ አቀቷችኋል። ኢየሱስ አለ። በእውነት ነው የምነግራችሁ፣ ዓለም ከዚህ በኋላ እያበቃላት ነው የምትሄድ። እያበቃላት ሲስተሙ ሞር ኢቭል እየሆነ ነው የሚሄደው። ከዚህ በኋላ እየተሻለ አይሄድም። ሁሌ ነው እየነገርኳቸው ያለሁት፣ ደግሜ ነግራችኋለሁ። በህይወት እስከ ተገናኘን ድረስ ደጋግሜ ነው የምነግራችሁ። ሞር ኢቭል ሞር ሳታኒክ እየሆነ ነው የሚሄደው ሲስተሙ። አሁን ድሮ በድብቅ ነበር የሚሰራው፣ አሁን በግልጽ ሆኗል እየሰራ ያለው። እኔ ነኝ እያለ እኮ ነው ሰይጣኑ። እኔ ነኝ እያለ ነው። የእሱ የሆኑትም የኛ ነው እያሉ እኮ ነው። አሁን ሰው ወደ ጌታ ካልሮጠ በቀር ማምለጥ የማይችልበት ደረጃ ላይ ተደርሷል። አሁን ክፉ ሰዎች አይደሉም። አሁን አጋንንቱ ራሱ አሁን ቀጥ ብሎ ቆሞ ኢምፐርሰን ፋይት እያደረገ ነው። የመጨረሻ ማምለጫው ክርስቶስ ነው። ቤተ ክርስቲያን ናት። እስቲ አሜን በሉ። በቃ ቤተ ክርስቲያን ናት። መደበቂያ ማምለጫ ለዘላለም ዋስትናችን ቸርች ናት። ቸርች ከዚህ ዓለም ከክፋቱ ከተለያየ መንገድ ላይ ካለ ከዚህ ከጨለማው ዓለም አሰራር ወዳጆች የምናመልጠው በክርስቶስ ኢየሱስ ብቻ ነው። በጌታ ቤት ሆናችሁ የደከማችሁ ሰዎች ጌታ ኢየሱስ ከእናንተ ጋር አለ።